እንጀራ እንጀራ አላችሁ። So this is my little masob. Can you see my masob? It's here, it's masob. I put on my masob, my እንጀራ የመሶባ ላይ ናት። ሶስት ቦታ ነው የማቀዘቅዘው እንጀራ ስጋግር፣ ምክንያቱም ሳይሻግት በጣም ረጅም ጊዜ ሊቆይ ይችላል። ማለትም ብዙ እንትን ባይሆንም ያው ለ4 ቀን ሊቆይ ይችላል። በሶስት ቦታ አቀዝቅዛችሁ ስትጋግሩ ማለት ነው። ማቀዝቀዙ የሚጠቅመን ብዙ ጊዜ ያው እንደዚህ ሶስት ቦታ ሲቀዘቅዝ የቀዘቀዘ እንጀራ ስለሆነ በደንብ የሚገናኘው ጥሩ ይሆናል። ምክንያቱም ያው አንድ ቦታ እዚህ ጋር፣ ከዛ አንድ እዚህ ጋር፣ ከዛ አንድ እዚህ ጋር ሶስት ቦታ አቀዝቅዤ ነው የምጋግረው። ምክንያቱም ሶስት ቦታ አቀዝቅዘን ስንጋግር እንጀራው ቶሎ አይሻግትም። ረጅም ጊዜ ይወስዳል። እንደገና ደግሞ በእንትኑ ላይ ያለውን ውሃ በዚህ በእንትኑ ላይ ክዳኑ ላይ ጊዜ እያደረቅን መልሰን ብንከድን ጥሩ ነው። ምክንያቱም ውሃ ከሱ ላይ የሚንጠባጠበው እንጀራ ላይ ካረፈ እንጀራው አሁንም ደግሞ የመሻገት አቅም ይኖረዋል ማለት ነው። ስለዚህ ብዙ ጊዜ እንደዛ ነው የማደርገው። አቀዝቅዤ ነው የምጋግረው። ክዳኑ ላይ ያለ ውሃ ደግሞ አደርቃለሁኝ። ዛት ወይ አይዱ ሳወር እንጀራ አይደለም የኔ እንጀራ። ምክንያቱም ለጤንነቴ ብዬ የማደርገው ብዙ ጊዜ ፍሬሽ ነው። ወዲያውኑ ዛሬ ትናንት ማታ አቦካለሁ። ዛሬ ጠዋት ጥቅልሉ ላይ በለብ ባለ ውሃ ወይንም ደግሞ ፈልቶ ትንሽ ቀዝቀዝ እስኪል ጠብቄ በዛ በቀዝቃዛ ውሃ ትንሽ በእጄ እየለወስኩ እያየሁት ማለት ነው ሙቀቱን፣ የሊጡን ሙቀት ሃይ መሆን የለበትም ውሃው ሲጨመርበት ማለት ነው። እና በፈላ ውሃ ነው። አሁን ቆንጆ የሆነልኝ ሀብሲት ነበረ ሰሞኑን የማደርገው። ሀብሲቱ በጣም አስቸገረኝ፣ እንጀራው ሊያምርልኝ አልቻለም። አሁን ግን ያው በፈላ ውሃ የፈላ ውሃውን እንደገና ትንሽ ሰዓት አቀዝቅዤው ብዙ ደቂቃ ሳይሆን ለ2 ሰከንድ ያህል ቁጭ አድርጌው ከዛ በኋላ እጄን እየበጠበጥኩት ሙቀቱን ለካዋለሁ፣ የምጨምርበትን ውሃ ማለት ነው። ሊጡ በጣም ሙቅ መሆን የለበትም ጨምራችሁ እንትን ካላችሁ ካለቀ በኋላ። ስለዚህ እንጀራው ቆንጆ ይሆናል ማለት ነው። እንግዲህ ለኔ ሆነልኝና ከጠቀማችሁ እናንተም በዛ መልኩ ተጠቀሙ ትላለው። ጌታ ይባርካችሁ። ወዳችኋለሁ። የእንጀራ መጋገር ሰዓቴ ስለሆነ ነው።